Okay, thank you guys. Let's continue to section 1.4. እንግዲህ 1.4 ምንድነው የሚለው ላቦራቶሪ ቱልስ ኦፍ ባዮሎጂስት ነው። ለአንድ ባዮሎጂስት የሚጠቀማቸው ነገሮች ናቸው እናያቸው። አንድ ባዮሎጂስት የሚጠቀማቸው ነገሮች ናቸው። የመጀመሪያው ሃንድ ሌንስ ነው። ሃንድ ሌንስ የምንለው ያው ይቺን ትመስላለች እንትና ሃንድ ሌንስ ማለት ይቺ ናት። ሌንስ ናት፣ በቃ ሌንስ ናት። ያው በእጅ ነው የምትይዟት ለማጉላት በአይን ከአይን ጎላ አርጎ ለማሳየት ተጠቅማለች ማለት ነው። እና ኦኬ ጋይስ እዚህ ጋር የሚጠቅማችሁ አንድ ነገር ምንድነው ኮንቬክስ እና ኮንኬቭ ሌንስ ዲፈረንሳቸው ምንድነው የሚለው እናያለን። ኮንኬቭ ሌንስ እና ኮንቬክስ ሌንስ እኔ ራሱ ለብዙ ጊዜ ሲወዛገቡብኝ ነበርና ኮንቬክስ ሌንስ ማለት ቲከር አት ዘ ሴንተር ቲነር አት ዘ ኤጅስ ይላል። ምንድነው መሃሉ ላይ ወፍራም ይሆንና ወደ ዳር እየቀጠነ ይሄዳል ማለት መሃሉ ፍሪልና ወደ ዳር እየቀጠነ ይሄዳል። የምስር አይነት ቅርጽ አለው ማለት ነው። ምስር እንደዛ ነውና ኮንኬቭ ማለት ደግሞ ቲነር አት ዘ ሴንተር ኤንድ ቲከር አት ዘ ኤጅስ ጎርጓዳ ማለት ነው። ውስጥ መሃሉ ጎርጓዳ ይሆንና ወደ ዳር እየወፈረ ይሄዳል። ቀጠን ብሎ እየወፈረ ሲሄድ ያው እንደዛ አይነት ነገር ይኖራል ማለት ነው። ላይት ላይ ያለው ኢፌክት ምንድነው የሚለው ኮንቬክስ ሌንስ ከሆነ ኮንቨርጅስ ኦር ብሪንግስ ቱጌዘር ፓራላል ላይት ሬይስ ነው የሚለው። ፓራላል የሆኑት ይሰበስባል ማለት ነው። የመሰብሰብ እንትን አለው። ዳይቨርጅ ደግሞ የመበተን ፓራላል ሆኖ ይመጣሉ ይበተናቸዋል ማለት ነው። እሱ ይሄኛው ይሰበስባል ማለት ነው። ስለዚህ ኦልሶ ኮል ኮንቨርጂንግ ሌንስ ዳይቨርጂንግ ሌንስ ብለን እንጠራቸዋለን። ሰብሳቢና በታኝ ብለን እንጠራቸዋለን ይላል። ኢሜጅ ፎርምድ ካን ፎርም ሪል ኦር ቨርቹዋል ኢሜጅስ። ይሄኛው ፎርም ኦንሊ ቪዥዋል ኢሜጅስ ነው የሚለው። ምንድነው ኢሜጅ ሪል ወይም ቨርቹዋል? ሪል የሆነ ኢሜጅ ሊሆን ይችላል፣ ቨርቹዋል ሊሆን ይችላል የሚለው። ይሄኛው ኦንሊ ቨርቹዋል የሆነ ኢሜጅ ነው የሚፈጥረው ነው የሚለው። ስለዚህ ካን ቢ ኢንቨርትድ ኦር አፕራይት፣ መገለበጥም ቀጥ ማድረግም ሊገለብጠውም ይችላል። ይሄኛው ኦልዌይስ አፕራይት ነው። ማግኒፋይድ ኦር ዲሚኒሽድ መሆን ይችላል። ኦልዌይስ ዲሚኒሽድ ነው፣ ሁልጊዜ አያጎላም ነው ይሄኛው። ኮመን ዩዝ ማግኒፋይንግ ግላስ፣ ካሜራ፣ ማይክሮስኮፕ፣ ሂውማን አይ። ማይክሮስኮፕ ላይ ራሱ የምንጠቀመው ማንኛው ነው? ኮንቬክስ ነው ማለት ነው። ኮንቬክስ ማለት የምስር ቅርጽ ያለው ማለት ነው። ስለዚህ ይሄኛው ደግሞ ስፔክታክል ፎር ሾርት ሳይትድነስ ወይም ለመነጽር ለምናምን ይጠቀማታል አይነት ነገር ነው። ፎከስ ላይት ያደርጋል። ፎከስ ላይት ስለሚያደርግ በዚህ ኮንቬክስ ሌንስ ያን ለማይክሮስኮፕ የምንጠቀመው ምክንያቱ እሱ ነው ማለት ነው። እሺ ዘን ይሄን ካልን ኮንቬክስ እና ኮንኬቭ ይሄን ነው ይመስላል ካልን ቀጣይ የሚሆነው ምንድነው? ቀጣይ የሚሆነው ነገር ምንድነው? ወደ ዚስ ሌንስ በቃ ምንድነው በእጃችሁ ይዛችሁ ጎል አድርጋችሁ ለማየት የሚጠቅም ነገር ነው ማለት ነው። ሶ ዘ ማይክሮስኮፕ ነው። ሌላኛው ማይክሮስኮፕ ነው። ማይክሮስኮፕን ቨርቹዋሊ ያሳያችሁ የተሻለ ነው አስጀመርኩት። እና እንግዲህ ማይክሮስኮፕ ምን ይመስላል? እዚህ ጋር እንደምታዩት ይሄኛው አይፒስ ሌንስ ይባላል። አይፒስ ነው በእጇ የምታሳየው አይፒስ ሌንስ ይባላል። ከዛ ይሄኛው ኖዝ ፒስ ይባላል። እንደምታዩት ማቀየር ይቻላል። አቻ አራት ናት። ይቺኛው እንደገና 10 ከዛ ይቺ 40 ይቺ 100 ጊዜ ታጎላለች። አይፒሱ ምን ጊዜም 10 ታይምስ ነው የሚያጎላው ማለት ነው። እና ይሄኛው ስቴጅ ይባላል። ይቺኛዋ ስቴጅ ክሊፕ ትባላለች። ስላይድ ክሊፕ ወይም ደግሞ ስላይድ ሆልደር ትባላለች። ይሄኛው መካኒካል አጀስትመንት የሚያደርግልን ነው። ስቴጅ አጀስትመንት ይባላል። ስቴጁን አጀስት የምናደርግበት ነው። እንደምታዩት ስታንቀሳቅሰው ይንቀሳቀሳል ማለት ነው። እና ሌላው እዚህ ጋር ኮርስ አጀስትመንት ይባላል። አሁን የምታንቀሳቅሰው እንደምታዩት ስላይዱን ስቴጁን ከፍ ዝቅ ለማድረግ ይጠቅማል። ይሄኛው ፋይን አጀስትመንት ይባላልና ፋይን ለማድረግ ለማጥራት ኢሜጁን ይጠቅማል ማለት ነው። ስለዚህ አያቲች እንደምታዩት ስቴጅ አፐርቸር ትባላለች።
ቀዳዳዋ ናት ማለት ነው። እና ይሄኛው ዲያፍራም ይባላል፣ አይሪስ ዲያፍራም ይባላል እና ከፍ ዝቅ ማለት ይችላል ማለት ነው። ከፍ ዝቅ እንደገና ሌላው እዚህ ጋር ኮንደንሰር የምንለው አለ። እዚህ ላይቱን ለመዝጋት ለመክፈት የሚጠቅም እንደዚህ ላይቱን ሙሉ ለሙሉ ለመመጠን የሚጠቅም ኮንደንሰር የምንለው አለ ማለት ነው። ዘን አፍተር እዚህ ጋር ላይት ሶርሱ ነው ይሄ የምታዩት ሚረር ወይም ላይት ሶርስ ይባላል ማለት ነው። ስለዚህ ኦሎምፐስ ብራንድ ነው። ለኦን አረገች። ኦን ካረገች በኋላ ላይቱን መጨመር መቀነስ ትችላለች እዚህ ላይ እንደምታዩት። ከዛ በኋላ ላይቱ በዚህ ይመጣል። ሮቴት እያደረገች ታያለች ማለት ነው። ክሊል ለማድረግ ያለውን ፕሮሰስ በቃ እስከዚህ ካሳያችሁ እንግዲህ እንደምታዩት የተለያየ አይነት ማይክሮስኮፕ አለ። የመጀመሪያው ሲምፕል ማይክሮስኮፕ ይባላል። ናቹራል ላይት ነው የሚጠቀመው ወይም ደግሞ አምፖል ነው የሚጠቀመው እና አፕቱ 10 ታይምስ ትንሿ መጀመሪያ አካባቢ የተሰራችው ናት እና በጣም ለው ነው 2D አፕራይት የሆነ ኢሜጅ ታሳያለች ነው የሚለው። ሌላው ኮምፓውንድ የምንለው ነው። አሁንም ተመሳሳይ ላይት ሶርስ ይጠቀማል፣ ነገር ግን እስከ 1000 ድረስ ማጉላት የሚችለው ክሊኒክ ላይ የምንጠቀመው ቅድም ያሳየኋችሁ አይነት ማለት ነው። እና ሪዞሉሽኑም እስከዚህ ሪዞሉሽን ማለት በኢሜጁ ጥራት በሁለት ፖይንቶች መካከል ያለውን ዲፈረንስ የሚያሳይበት ነው። ሌላው ዳይሴክቲንግ ማይክሮስኮፕ ትባላለች። ይህም ትንሽ ናት፣ ለመቆራረጥ ኢንሴክቶችን ለመቆራረጥ የሚጠቀሙባት ናት። ሶስተኛው ፌዝ ኮንትራስት የሚባል አለ። ምንድነው ይሄኛው? ቪዚብል ላይት ነው የሚጠቀመው 2D ነው። ኮንትራስት እና ኮምፔር የምናደርግበት ከለር ዲፈረንስ እየፈጠረ የሚያሳየን ነው። ፍሎረሰንስ ማይክሮስኮፕ ማለት አሁንም ዩቪ ላይት ይጠቀማል ማለት ነው። ይሄኛው ዩቪ ላይት አብዞርብ የሚያደርጉ ነገሮችን ያሳያል ማለት ነው። ለማሳየት ሌብል የሆኑ ሴሎችን እንድናይበት ይጠቅማል ማለት ነው። ኮንፎካል የሚባል አለ። ትራንስሚሽን ኤሌክትሮን በዋናነት ደግሞ ኤሌክትሮን እዚህ ሀገር ውስጥም ብዙ ሬር የሆነ ማይክሮስኮፕ እስከ 1 ሚሊዮን ድረስ ሪዞሉሽን ማድረግ የሚችሉ ማይክሮስኮፕ ነው ይሄኛው እና ኤሌክትሮን ቢም ነው የሚጠቀመው እና ሃይ ሪዞሉሽን አለው ማለት ነው። ኢንተርናል ሴል ስትራክቸር፣ አልትራ ስትራክቸር፣ ኑክለስን እና የተለያዩ ዲኤንኤዎችን ለማየት ለማጥናት ይጠቅማል ማለት ነው። ስካኒንግ የምንለው አለ። እስከ 100,000 ያጎላል ማለት ነው። ማግኒፋይ ያደርጋል እና ሰርፌስ ዲቴልስ ኦፍ ሴልስ ኤንድ ኦብጀክትስ ማለት ዲቴሎችን ልክ እንደ ይሄኛውም ኤሌክትሮን ማይክሮስኮፕ ነው። ኤሌክትሮን ማይክሮስኮፕ በሁለት ይከፈላል፣ ትራንስሚሽን እና ስካኒንግ ተብሎ ማለት ነው። እና አልትራ ስትራክቸር ለማየት ትራንስሚሽን ስንጠቀም፣ ራፍሊ ደግሞ ቼክ ለማድረግ ሴሎችን ስካኒንግ ኤሌክትሮን ማይክሮስኮፕ እንጠቀማለን ማለት ነው። ሶ ኪ ዲፈረንስ ቢትዊን ላይት ኤንድ ኤሌክትሮን ማይክሮስኮፕ የሚለውን ለማየት በዋናነት ላይት እና ኤሌክትሮን ብለን ስለሆነ የምንከፍላቸው ይሄኛው ኤሌክትሮን ሲጠቀም ይሄኛው ቪዚብል ላይት ይጠቀማል። ይሄኛው በጣም እስከ 1 ሚሊዮን ሲያጎላ ይሄ እስከ 1000 ያጎላል። ሪዞሉሽኑ ይሄኛው በጣም ሃይ ነው፣ ይሄኛው በጣም ሎው ነው። እና ሊቪንግ ስፔሲመኖችን ሞር የምናየው በላይት ማይክሮስኮፕ ነው እንጂ ኤሌክትሮን ማይክሮስኮፕ ብዙ ጊዜ ዴድ ነው የሚሆኑት። ነገር ግን ሞዲፋይ በማድረግ ያው ላይቪንግ ሴሎችንም ለማየት ይቻላል። እና ይሄን ይመስላል ማለት ነው። እሺ ተመልካቾቻችን፣ ቀጥሎ ግላስ ስላይድ ነው። ግላስ ስላይድ ማለት ማይክሮስኮፕ ላይ ቅድም ካሳያችሁ ላይ ቁጭ የምናደርገው ነው። ሃይላይት ፈጠን አድርጌ በጣም ኢዚ ኮንሴፕት ስለሆነ አሳልፍላችኋለሁ። ስለዚህ ግላስ ስላይድ ማለት የምታዩት ነው። ሳምፕል እዚች ጋር ቁጭ ይደረጋል። ከዛ በኋላ እቺን ከቨር ስላይድና አንዷን ሲንጉላር ድርግ አድርጎ እዚህ ላይ አድርጎ ማይክሮስኮፕ ላይ አድርጎ ማየት ይቻላል ማለት ነው። ሌላ ጥቅም የለውም። ሌላው አውቶክሌቭ ነው። አውቶክሌቭ ምንድነው የሚያደርገው? ኪል ኦል ማይክሮ ኦርጋኒዝምስ ኢንክሉዲንግ ስፖርስ ኦፍ ባክቴሪያስ ማለት ነው። የባክቴሪያዎችን ስፖር ቶታሊ ንጹህ ነው። በቃ አውቶክሌቭ ከተደረገ ንጹህ ነው። ምንም የሚያስጨንቅ ነገር የለም። ምንድነው ግን የሚጠቀመው ፕሪንሲፕሉ ምንድነው? በዋናነት ፕሪንሲፕሉ ምንድነው? ፕሬሸር ይጠቀማል። ኖት ኦንሊ ቴምፕሬቸር ማለት ነው። ፕሬሸር ይጠቀማል፣ ቴምፕሬቸር ይጠቀማል። ስቲም ስተራላይዘር ነው የሚባለው። ስቲም በማፈን ቴምፕሬቸሩን ከፍ በማድረግ 121 ዲግሪ ሴልሺየስ ያደርሰዋል ማለት ነው። ስለዚህ ፕሬሸሩ ስንት ይሆናል? 15 ፓስካል በ121 ዲግሪ ሴልሺየስ ለ15 ደቂቃ ስታቆዩት ኤቭሪቲንግ ዊል ቢ ዴድ ማለት ሁሉም ነገር ይሞታል። ስለዚህ
በጣም የሰርጀሪ እቃዎች የባክቴሪያና ካሳደጋችሁ በኋላ እና ሌሎችም በዚህ መሰረት ነው እንትን የሚሉት ማለት ነው። ሌላው ኢንኩቤተር ነው። ኢንኩቤተር ማለት ማሞቂያ ነው። ማሞቂያ ማለት ነው። በፈለጋችሁ ቴምፕሬቸር ሴት ታረጉታላችሁ። እዚህ ጋር ምንድነው ኦን ኦፍ አለ። እዚህ ጋር ቴምፕሬቸር ሴት ማድረጊያዎች በተኖች አሉ። ስለዚህ ምንድነው የምታረጉት? ቴምፕሬቸሩን ሴት ታረጋላችሁ፣ እስከሚሞቅ ትጠብቃላችሁ። 37 ከሆነ 37 እስከሚደርስ ጠብቁና ስለዚህ ካልቸራችሁን ወይ ደግሞ ያሳደጋችሁትን ባክቴሪያ በፔትሪ ዲሽ የሚባል አለ። በፔትሪ ዲሽ ባሳያችሁ ደስ ይለኝ ነበር እዛ ግን በቃ እዚህ ጋር ተከፍቱትና አስገብታችሁ መዝጋት ነው፣ አለቀ በቃ። ዚስ ኢንኩቤተር ይባላል። ብዙ ኮምፕሌክስ የሆነ ነገር የለውም ኢንኩቤተር። ሌላው ቴስት ቲዩብ ነው። ቴስት ቲዩብ ምንድነው ጥቅሙ? ጀስት ምንድነው ያው ሊኩዊድ ካልቸሪንግ ሚዲያ ይባላል። ሊኩዊድ ካልቸሪንግ ሚዲያ ማለት ካልቸር ሚዲያ ማለት በራሱ ምንድነው ባክቴሪያዎች ለማሳደግ የሚጠቀመው እንደ ምግብ የሚጠቅማቸው ነው። እርሻ ለምሳሌ እንደ እርሻ ዘር ትዘራለህ፣ እርሻ ላይ ካልቸር ሚዲያ ላይ ደግሞ ባክቴሪያዎችን ትዘራለህ ማለት ነው። እና ይሄኛው ግን ሊኩዊድ ካልቸር ሚዲያ የሚባል አለ፣ ብሮዝ የሚባል አለና እነሱ ሳህን ላይ ሳይሆን የምታደርጉት ቲዩብ ላይ ነው የምታደርጉት፣ ሊኩዊድ ስለሆነ እንዳይፈስ ማለት ነው። ፍላስክ ማለት ምንድነው? ያው ጠርሙስ ነው። ከጠርሙስ ወይ ከፕላስቲክ ሊሰራ ይችላል። ሂት ሬዚስታንቶች አሉ፣ ሂት ሬዚስታንት የሆኑ አሉ፣ ያልሆኑ አሉና ኦኬ። ቦሮሲሊኬት ግላስ የሚባለው ሂት ሬዚስታንት ነው ማለት ነው። አያችሁ፣ ቦሮሲሊኬት ግላስ፣ ይሄን ያዙት። ቦሮሲሊኬት ግላስ ምንድነው? ሃይ ሂት ሬዚስታንስ አይቀልጥም ማለት ነው። በቃ ለምሳሌ ሜልት ለማድረግ አንዳንድ ነገሮች ሃይ ቴምፕሬቸር ቢያስፈልጋቸው ቦሮሲሊኬት ግላስ የሚል ታነቡታላ። ሌብሊንጉ ላይ ታነቡትና እሱን ትጠቀማላችሁ። እነዚህኞቹ ሶዳ ላይም ግላስ እና ሊድ ግላስ ሎው ነው እንትናቸው ማለት ነው። ሎው ነው። ግዥም ሲፈጸም ምንድነው መሆን ያለበት? ቦሮሲሊኬት ግላስ ቢገዛ ብላችሁ ሪኮመንድ ታረጋ። ሌላው ባላንስ ነው። ባላንስ ለእናንተ አይነገርም። ኤሌክትሮኒክ እና መካኒካል ተብሎ ይከፈላል። ኤሌክትሮኒክ ማለት በኤሌክትሪክ የሚሰራ ነው። መካኒካል ደግሞ በመካኒካል የሚሰራ ነው። ዲጂታል እና አናሎግ የሚባላል። ዲጂታል ማለት በቁጥር ያለው ነው። አናሎጉ ደግሞ እንደዚህ ቀስት የሚያሳይ ነውና ምንድነው እቺ በቃ ፐርፌክት አሁን ላይ እየተጠቀምናት ያለችው ባላንስ እቺ ናት። እቺ ፐርፌክት ናት። ስለዚህ ድሮፐር ይባላል። ድሮፐር ማለት ድሮፕ ለማድረግ እንጠቀምበት። እቺን ትይዙና በተኗን ድሮፕ ታረጋላችሁ ማለት ጠብ ታረጋላችሁ። የኛው ታንግ ነው። ታንግ ምንድነው? የተሰባበረ ቃል ማንሻ የምንጠቀምበት እንደ መቀስ አይነቱ ነው፣ ግን ትንሽ ጠምዘዘዝ ያለ ነው ማለት። ዳይሴክሽን ኪት ማለት ይሄኛው ሰርጀሪ መስሪያ ብሉት በቃና ምንድነው በቃ ቲሹ ሊመጣ ይችላል፣ ኢንሴክት ሊመጣ ይችላል፣ ብዙ ነገርና ባዮሎጂ ላይ ዛፎችም ሊሆኑ ይችላሉ። እነሱም ለመቆራረጫ ተጠቀሙበታላችሁ ማለት ነው። ሌላው ዳይሴክቲንግ ፓን የምንለው ነው። ዳይሴክቲንግ ፓን ማለት ያው ሳህን ነው ግን ምንድነው ጎርጎድ ያለ ሳህን ነው። እዚህ ላይ ቁጭ አድርጋችሁ ነው የምትቆራረጡት ማለት ነው። ክሩሲብል ማለት እንደዚህ አይነት እቃ ሆና ግን ሜልት የሆኑ ሃይ ቴምፕሬቸር የሚፈሩ ሜልት ለማድረግ ምክንያቱም ይሄ ሬዚስት ያደርጋል። በጣም ሃይ ቴምፕሬቸር ሬዚስት ለማድረግ ስለሚያደርግ ሚክስ ለማድረግ ሜልት ለማድረግ እዚህ ውስጥ አስገቡትና ትጥዱታላችሁ። ሳት ላይም ቢሆን ይሄ ምንም አይሆንም። ውስጥ ያለው ነገር ግን ይቃጠላል፣ ይነዳል፣ ይቀልጣል ማለት ነው። ይሄኛው እንደገና ሆት ፕሌት ይባላል። ሆት ፕሌት ማለት ስቶቭ ማለት ሌላ ነገር የለውም። ጀስት ግን ይሄኛው ምንድነው እዚህ ጋር ቴምፕሬቸሩን አጀስት ማድረግ ይቻላል። አያችሁት ልዩነቱ? አጀስት ምን ያህል ቴምፕሬቸር እንደምትፈልጉ አጀስት አድርጋችሁ ጎኦን ማለት ትችላላችሁ ማለት ነው። ሌላው ፒኤች ሜትር ነው። ፒኤች ሜትር ጀስት ፒኤቹን ይቺን ታስገቧታላችሁ፣ በኋላ ፒኤቹን ይለካላችኋል። አለቀ። ኖ አደር ሳይንስ ማለት ነው። ይሄኛው ቴርሞሜትር ነው። ቴርሞሜትርም የሙቀት መለኪያ ነው። ውሃ ውስጥ የምታስገቡት ትችላላችሁ። የሆነ እቃ ላይ ቁጭ ታረጉታላችሁ፣ ዘን ቴምፕሬቸሩን ታነባላችሁ ማለት ነው። ይሄኛው ፎርሴፕስ ነው፣ መቆንጠጫ ነው። ፎርሴፕስ ይባላል። ሌላ ጥቅም የለውም፣ መቆንጠጥ ነው። ወሽ ቦትል የሚላታለች እዚህ። ወሽ ቦትል ማለት እቺ የምታዋቲን ወሽ ቦትል ትባላለች። ምንድነው ይሄን ጫን ስትሉት በእጃችሁ በዚህ ቮል የሆነ ጠብታ ወይም ውሃው ውስጥ ያለው ነገር በዚህ ይወጣል። ዲስፔንሲንግ ፐርፐዝ ነው ማለት ነው። ስለዚህ ቀጣዩ ምንድነው? በንሰን በርነር ይላታል። በንሰን በርነር ማለት እቺ እዚች ላይ ጥጥ ታረጉና አልኮል ያላጥጥ ወይም ያላጥጥ ታረጉና እዚች ላይ ታረጉባትና ከዛ ትለኩሱታላችሁ። እዚህ አካባቢ ስለኩሱት ጀስት ምንድነው ላይት በቃ እንደ ሻማ ያገለግላል ማለት ነው። እንደገና ደግሞ ይሄ ታግ ይደረጋል እንትን ላይ
ሲሊንደር ላይ ታግ ይደረግና ሲሊንደሩን እዚህ ላይ ተለብሳላችሁ ጀስ ለማቃጠል እንደዚህ መቀሶች ምኖችን ጫፋቸውን ለማቃጠል ይጠቅማል ማለት ነው። ሌላው ኔቶች ናቸው። ፊልድ ወደ ፊልድ ይዘናቸው የምንወጣዎች መሳሪያዎች ናቸው። ኢንሴክት ኔት እና ፊሽንግ ኔት ይባላሉ። ኢንሴክት ኔት፣ ፊሽንግ ኔት ማለት ኢንሴክት ኔት ጠበብ ይላል እንትኑ ምክንያቱም ኢንሴክቶችን ነው የሚይዘው። ፊሽንግ ኔት ደግሞ እንደምታዩት ነው። እዚህ ጋር ብዙ መጥበብ አይጠበቅበትም። መረብ ማለት ነው። መረብ ኔት ማለት መረብ ማለት ነው። በዚህ ማይክሮስኮፕ ቅድም አሳይቻችኋለሁ። ዘ ዲፈረንስ ቢትዊን ላይት ማይክሮስኮፕ ኤንድ ኤሌክትሮን ማይክሮስኮፕ ነው የሚያሳየው። እዚች ላይ የሆነች ኤክሰርሳይዝ አለች። ምንድነው የምትለው? ታይም ስፓይስ ኦብጀክቲቭ ስንት ሲሆን ነው 500 የሚመጣው ነው የሚለው። ስለዚህ ይሄን ለዚህ ማካፈል ነው፣ ሌላ ነገር የለውም። አይ ሌንስ ማግኒፊኬሽን ሲባዛ ኦብጀክቲቭ ማግኒፊኬሽን ቶታል ማግኒፊኬሽን ብላችሁ ነው መያዝ ያለባችሁና ይሄን ለዚህ ማካፈል ነው። ስለዚህ ለምሳሌ እዚህ ጋር 500 እንዲመጣ ስንት ያስፈልጋል ማለት ነው? 100 እዚህ 100 ትሞላላችሁ። እዚህ ጋር ሁለቱን ስታባዙት 400 ትሞላላችሁ። እዚህ ጋር 10 ትሞላላችሁ። this is take it easy ማለት ነው። ፓርትስ ኤንድ ፈንክሽንስ ነው ያኛው ብዙ አይፒስ ሌንስ ምንድነው ጥቅሙ? ማግኒፊኬሽን ነው ጥቅሙ። አይፒስ ቲዩብ የሚባል አለ። ሶ ሆልዲንግ ዘ አይፒስ ነው። ሌላ ብዙ እንትን የለውም። ስታነቡ ታገኙታላችሁ። ቅድም ያሳየኋችሁ ነው። ኦብጀክቲቭ ሌንስ አሁን ማግኒፊኬሽን ናቸው። ኢንክሪዚንግ ማግኒፊኬሽን ነው። አርም ለመያዣ ነው። ቦዲ ቲዩብ ሳፖርት ነው። ኖዝ ፒስ ሆልዲንግ ኦብጀክቲቭ ሌንስ ኦብጀክቲቭ ሌንሱን የሚያዝ እንትን አለው። ዘ አጀስትመንት ኖብ የሚላቸው አሉ። አጀስትመንት ኖብ የሚላቸው ፋይን እና ኮርስ አጀስትመንት ነው። ፋይን አጀስትመንት ነሰሰሪ ሻርፕነስ የምትለውን ትይዛላችሁ ማለት ነው። ሻርፕ እንዲሆን ኢሜጁ ይጠቅማል። ኮርስ አጀስትመንት ደግሞ ምንድነው? ራፍሊ ነው የሚለው አያችሁ። ራፍሊ ኤንድ ኩዊክሊ ፊልዱ እንዲመጣ ይጠቅማል ማለት ነው። ስቴጅ ነው። ሳምፕሉ እንትኑ ስላይዱ የሚቀመጥበት ነው። ስቴጅ ክሊፕ የምንለው ደግሞ እንትኑ ስላይዱን ግጥም አድርጎ እንዳይንቀሳቀስ የሚይዙት ናቸው። አፐርቸር ክፍተቷ ናትና ላይቱ እንዲመጣ ነው የምታገለግለው። ማይክሮስኮፕ ኢሉሚኔተር ማለት ከታች ያለው ላይት ሶርስ ነው ማለት ነው። ኢሉሚኔት እንዲሆን ላይት ወደ ላይ እንዲሄድ ይጠቅማል ማለት ነው። ኮንዴንሰር ላይቱን ለማመጣጠን ይጠቅማል ማለት ነው። እና እነዚህን ታነቧቸዋላችሁ። ቤዝ ይላል መቀመጫው ነው። ሃንድል ስታረጉ በተጠንቃቄ ነው። በሁለት እጅ ነው ሃንድል የሚደረገው ማለት ነው። እና ይሄን የመሳሰሉት ናቸው። ስለዚህ 1.6 ምንድነው? ጀነራል ላብራቶሪ ሴፍቲ ሩልስ ነው የሚለው። ስለነዚህን በሴክሽን መከፋፈል ይቻላልና እንደምታዩት ምንድነው? አንደኛው ፐርሰናል ሴፍቲ ነው። የራስ ሴፍቲ ነው የመጀመሪያው። ዊር ላብ ኮትስ ግላቭስ ኤንድ እና ግላቭ መልበስ፣ ኮት መልበስ፣ አይን መነጽር፣ ጸጉርን ማሰር፣ አለመብላት፣ አለመጠጣት፣ ላብራቶሪ ውስጥ አለመብላት፣ አለመጠጣት እና ዋሽ ሃንድስ ቢፎር ኤንድ አፍተር ኤክስፐሪመንት እጃችንን መታጠብ ማለት ቢፎር ኤንድ አፍተር። ሁለተኛው ኬሚካል ሴፍቲ ነው። ኬሚካል ሴፍቲ የምንለው ማንበብ የተጻፉ ሌብሊንጎችን እንትኑ ላይ አንስታችሁ ታነቡታላችሁ ማለት ነው። ሌላው ኔቨር ቴስት ኦር ዳይሬክትሊ ስሜል ነው። መቅመስ ወይም ማሽተት ቀጥታ አይቻልም። ኬሚካል መጀመሪያ ኢንስትራክሽን መነበብ አለበት ማለት ነው። እና ዩዝ ኦንሊ ዘ ሪኳየርድ አማውንት መጠን ስትለቁ ዝም ብሎ መዘርገብ ሳይሆን በተገቢው መጠን መጠቀም ያስፈልጋል። በማኑዋል መሰረት ዩዝ ማኑዋልስ ነው። ጋይድላይኖችን ማኑዋልን መጠቀም ያስፈልጋል። ኬሚካል ላይ ስንመጣ፣ ኢኩዊፕመንት ላይ ስንመጣ፣ እቃ ላይ ስንመጣ ሃንድ ግላስ ኬርፉሊ እና የተሰበረ ካለው የተጎዳ ካለው እንዳይቆርጠን ነው። ሌላ ነገር የለውም። ሂት ሬዚስታንቶችን መጠቀም ነው። ቦሮሲሊኬት የሚባሉትን መጠቀም ነው። ሌላው ተርን ኦፍ ጋዝ ዋተር ኤሌክትሪካል ኢኩዊፕመንት ይላል እና እነዚህን ሰርተን ስንጨርስ ኦፍ ማድረግ ያስፈልጋል ማለት ነው። ሌላው ዱ ኖት ዩዝ ኢኩዊፕመንት ዊዛውት ፐርሚሽን ኦር ትሬኒንግ ማለት ነው። ትሬኒንግ ወይም ፐርሚሽን ሳይኖር አለመጠቀም ነው። ሌላው ፋየር ኤንድ ሂት ሴፍቲ ነው። ተቀጣጣይ ነገሮችን ራቅ አድርጋችሁ አስቀምጧቸው ነው። ሌላ ነገር የለውም። እሳትን አቀጣጥላችሁ አትንቀሳቀሱ ነው። ሌላ ነገር የለውም። ዩ ስትሮንግ ሂት ሬዚስታንት ግላቭስ ዌን ሃንድሊንግ ሆት ኦብጀክትስ ሂት ሬዚስታንት ግላቮችም አሉ እና ሌሎችን በቀጥታ በእጅ አለመንካት ነው። ሌላው ፋየር ኤክስቲንጉሸር አጠቃቀሞቹን ቦታውን ያለበትን ማወቅ እት ለማጥፋት የሚጠቅሙ መሳሪያ ባዮሎጂካል ሴፍቲ የምንላቸው አሉ። ወደ ተፈጥሯዊ ነገሮች ስንመጣ ትሪት ኦል ዘ ስፔሲመንስ አስ ፖቴንሻል ኢንፌክሽንስ ነው። ሁሉም ስፔሲመኖች ላብራቶሪ ላይ ያሉ ናሙናዎች በሙሉ ምንድን ኢንፌክሽንስ ናቸው ብላችሁ በማሰብ ነው
መንቀሳቀስ ያለባችሁ ላብራቶሪ ውስጥ እና በጥንቃቄ ዩዝ ፕሮፐር ስተራላይዝ ማድረግ ቅድም ባየነው አውቶክሌቭ ተከፍታችሁ ታስገባላችሁ ኦን ታረጉታላችሁ ሴት አድርጋችሁ ኦን ታረጉታላችሁ ጸጥ ያደርገዋል ማለት ነው። ኔቨር ተች ካልቸርስ ኢን ቢር ሃንድስ በባዶ እጃችሁ ያደጉ ባክቴሪያዎችን አለመንካት ነው ሌላኛው ማለት እና ዲስፖዝ ባዮሎጂካል ዌስት ዲዚግኔትድ ኮንቴነር ማለት ነው። በየባዮሎጂካል ሃዛርዶች የሚገቡት የራሳቸው መያዣ አላቸው እና እዛ ጋር ነው መግባት ያለባቸው። ኢመርጀንሲ ሴፍቲ ላይ ስንመጣ ምንድነው ፈርስት ኤድ ኪቶች የት እንዳሉ፣ ሻወር ቤቶች ኢመርጀንሲ ሻወር የት እንዳለና ውሃ መታጠቢያ የት እንዳለ ማወቅ አለባችሁ። ሌላው ደግሞ ሪፖርት አክሲደንት ስፒልስ ኦር ኢንጁሪስ ኢሚዲየትሊ አክሲደንቶችን ስፒሎችን አክሲደንት ሲከሰት ለመምህራችሁ ቀጥታ መናገር አንዱ ነው። ጀነራል ላብራቶሪ ኮንዳክት የምንላቸው አሉ። ጀነራል የሆኑ ምንድናቸው ወርክ ካልምሊ ኤንድ ሪስፖንሲብሊ ስትሰሩ ተረጋግታችሁ እና ኃላፊነት ወስዳችሁ ነው እንጂ ዝም ብሎ መከታተል አያስፈልግም ማለት ነው። እና ኪፕ ዘ ወርክ ኤሪያ ክሊን ኦርጋናይዝ እየሰራችሁበትን ክሊን ማድረግ አንዱ ሴፍቲ ነው። ፐርፎርም ኦንሊ አውቶራይዝድ ኤክስፐሪመንት ሲፈቀድላችሁ ብቻ ስሩ ነው እንጂ ልሞክረው አይባልም። ሲፈቀድ ከበላይ አካል አስፈቅዳችሁ ነው ማለት ነው። read the procedure fully before starting the experiment ኤክስፐሪመንቱን ከመጀመራችሁ በፊት መጀመሪያ አንብቡ ፕሮሲጀሩን አሰራሩን ማለት ነው አንብቡ ነው እና ይሄን ይመስላል ነው። ኦኬ ቀጣዩ ምንድነው መሰላችሁ? እሺ መጽሐፉ ላይ ስንመለስ እዚህ የምታዩቸው ቴስት ቲዩብ ነው ያዘችው ግላቭ ለብሳ ምናምን ነገር ነው ጀስት አሁን ያየናቸው ነው። እነዚህ ነገሮች ሸምዷቸው ሳይኖች ናቸው ምልክቶች ናቸው። ጀስት ማግኔት ሲሆን ሻርፕ ኦብጀክት ምንድነው ኢንዲኬቲቭ ናቸው። እጁን ሲቆርጠው ያሳያል ሻርፕ ማለት ነው። ማግኔት ያሳያል ስትሮንግ ማግኔቲክ ፊልድ አለ ማለት ነው። ማግኔት እንዳይስባችሁ ነው። ኤምአርአይ የሚባለው የህክምና መሳሪያ በጣም ሃይሊ ማግኔቲክ ፊልድ ስላለው ሊያጣብቃችሁ ይችላል ስቦ ማለት ነው። የሆነ ትንሽ ብረት ካላችሁ ኮሬሲቭ ሰብስታንት ይሄ ደግሞ ምንድነው ያገኘውን ነገር የሚባላ ኬሚካል ነው ማለት ነውና ይሄኛው ኤሌክትሪካል ነው ፈነዳ ጀስት እነዚህ መሸምደድ አለባችሁ ይጠቅማችኋል። ትይዟል ፈተና ላይም ሊመጡ ይችላሉ። አክቹአሊ ምልክቱን አምጥቶ ሰይሙት ሊላችሁ ይችላል። ይሄም ማዝ ይጠቅማችኋል ማለት ነው። ሌላው እንግዲህ ምንድነው ይሄኛው እነዚህ ህጎቹ ናቸው። ብዙ አይከብዱም። መጻፍ ከተባላችሁ በቃላችሁ ይዛችሁ መጻፍ ትችላላችሁ። እንግዲህ ዩኒቱ በዚህ መልኩ እያለቀ ነው። ዘ ሳይንቲፊክ ሜተድ የሚለውን ዘለል ነው እንዴ ሳይንቲፊክ ሜተድ what is the scientific method? I think የዘለል ነው አይመስለኝም ግን ምንድነው ወደ መጨረሻ እስኪ ጀነራል ላብራቶሪ ሴፍቲ ሩልስ ነው ይሄኛው ዩኒት ሰማሪ ነው እዚህኛው which is the correct procedure of scientific method የዘለለው መሰለኝ ሳይንቲፊክ ሜተድ ፕሮሲጀሮቹ መሰለኝ ሳይንቲፊክ ሜተድ የሚባላል ሰው ሊቀበላችሁ የሚችለው ሳይንሳዊ በሆነ መንገድ ሲሰሩ ነውና ይሄ ምንድነው ሳይንሳዊ መንገድ አሰራሩ ምንድነው ሲባል ኦኬ እዚህ ላይ ምንድነው የመጀመሪያው ኦብዘርቬሽን ነው ኬርፉል ዋቺንግ መጀመሪያ መመልከት ነው አይታችሁ ችግሩ ምንድነው የሚለውን ከዛ በኋላ ጥያቄ ተጠይቃላችሁ ማለት ነው አይደል ጥያቄ ተጠይቃላችሁ ማለት ነው ከዛ በኋላ ምንድነው የሚቀጥለው ጥያቄ ከጠየቃችሁ በኋላ ቀጣዩ የሚሆነው ባክግራውንድ ሪሰርች ነው ኤግዚስቲንግ ኢንፎርሜሽን ምንድነው እስካሁን የተጠና ነገር አለ ወይ ብላችሁ በዚህ ዙሪያ በኔ ሐሳብ ዙሪያ የተጠና ነገር አለ ወይ ብላችሁ ታያላችሁ መጽሐፎች ምኖችን ታያላችሁ ማለት ነው ከዛ በኋላ ምንድነው ፎርሙሌቲንግ መላምት ታስቀምጣላችሁ ማለት ነው መላምት ታስቀምጣላችሁና ሃይፖቴሲስ ይባላል መላምት ምንድነው ቴስቴብል መሆን አለ ሃይፖቴሲስ ይባላል ብሎ መዘባረቅ ሳይሆን ልሰሩትና ልታረጋግጡት ነው ወይ ነው ወይ አይደለም ልትሉ ነው ይሄ ሃይፖቴሲስ ይባላል ማለት ነው ዘን አፍተር ምንድነው ኤክስፐሪመንታል ዲዛይን ማለት ነው ኤክስፐሪመንታል ዲዛይን ኤክስፐሪመንት ልሰሩ ነው ስለዚህ ኮንትሮልድ ኮንዲሽን ያስፈልጋችኋል ኮንትሮል ኮንዲሽን ማለት ነው የምትሰሩት ቫሪያብል ብቻ ትታውና ሌላው ኮንትሮል ይደረግ ለምሳሌ በቁመት ልዩነት ምክንያት ኮንፊደንስ ይጨምራል አይጨምርም ከሆነ ጥናቱ ቁመት ልዩነት እንዳለው ነው ሌሎቹ ግን ክብደታቸው ጾታቸው እና ሌሎች ነገሮች ምንድነው አንድ አይነት መሆን አለበት ኮንክሉድ ለማድረግ ማለት ሪሊ
ቁመቱ ምክንያት ነው ወይ የሚለውን ለማወቅ ማለት ነው። እና ይሄኛው ኮንትሮልድ መሆን አለ። ኮንትሮል ግሩፕ ምንጊዜም ኤክስፐሪመንት ላይ ግድ ነው ማለት ነው። ከዛ ኤክስፐሪመንቱን ታካሂዱና ከዛ ዳታችሁን ትሰበስባላችሁ ማለት ነው። ዳታ ማለት ኮንትሮልድ የሆኑ ቫሪያብሎች እንዳሉ ሆነው አንኮንትሮልድ የሆኑትን ወይ ደግሞ ኢንቴንሽናሊ ለማወቅ የፈለጋችሁትን ዳታ ትሰበስባላችሁ ማለት ነው። እና ቫሪያብሎች ሌላ እንትና ሪሰርች አክቹዋሊ ሜተድ ለእናንተ እንትን ባይም ግን ዲፔንደንት ኢንዲፔንደንት የሚባል አለና ጥገኛ ወይም ደግሞ ራሱን የቻለ ቫሪያብል እና እሱኛውን ፓርት በሌላ ቪዲዮ ሰራላችሁ። ከዛ ግን እነዛ ዳታ ተሰብስበው አናላይዝ ይደረጉና መጨረሻ ላይ ኮንክሉድ ታደርጋላችሁ ማለት ነው። ኮንክሉድ ስታደርጉ ምንድነው ሃይፖቴሲሳችሁ ሪሊ ልክ ነው ነል ሃይፖቴሲስ እና አልተርናቲቭ ሃይፖቴሲስ አላችሁ። መጀመሪያ ነል ማለት ምንም ነገር አይፈጠርም መጨረሻ ላይ እና ምንም ነገር አይፈጠርም ባለበት ሪሰርቹ ውጤት የለውም ብሎ መነሳት ነው። አልተርናቲቭ ግን መላምቱ ልክ ሊሆን ይችላል። መላምቱ ልክ ሊሆን ይችላል። ስለዚህ መጨረሻ ላይ ወይ ነል ሃይፖቴሲሱ ልክ ይሆናል ወይ አልተርናቲቭ ልክ ይሆናል ማለት ነው። ወይ ምንም ለውጥ አይመጣም ሁሉም በነበረበት ነው ወይ አዲስ ነገር አለ ማለት ነው። እሱን አክሴፕት ታረጋላችሁ ማለት ነው። የመጨረሻው ቬሪፊኬሽን ኮሙኒኬሽን ኦፍ ዘ ሪዛልት ነው። ሪዛልታችሁን ለሰው ታወራላችሁ ማለት ነው። አዘንድ ኦፍ ዘ ዴይ እንደዛ ነው። እሺ ቴንኪው ተመልካቾቻችን። እንግዲህ በቀጣይ ቪዲዮ ዩኒቱን ካራክተሪስቲክስ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝምስ የሚለውን ቻፕተር ኢን ዲቴል ያሁኑን ምንድነው ሃይላይት ያሳለፍኩባችሁ ኢዚ ኮንሴፕት ነው። ጀስት ምንድነው ራፍ ነው የሚያስፈልገው ብዬ ነው እንጂ ወደፊት ኢን ዲቴል እያንዳንዷን ሳይንስ ብሬክ ዳውን እያደረግን ነው የምንማረው። ከኔ ጋር እንድትሆኑ ጠይቃችኋለሁ። ሰብስክራይብ አድርጉ፣ ማበረታታት ይኖርባችኋል። ለጓደኞቻችሁም ሼር አድርጉ፣ ይጠቅማችኋል። እስከኔ አብረን እንዘልቃለን። ግሬድ 11ም 12ም 10ም ሁሉንም ነው የምሰራላችሁ። ስለዚህ አብረን ማማራለን ማለት ነው። ጀስት ፎሎ አስ